الحمد لله صلى الله وسلم وبارك على رسول الله وعلى آله وصحبه ومن والاه أما بعد ለጠቅላላ ዕውቀት ሊሆነን ዘንዳ ጠቅላይ ሚኒስተሩ ለየሶስት ቀን ጉብኝት አስደርገው ነበርና መጨረሻ ላይ ጁምዓ ዕለት አወያይተው ነበር ሐሳብ ሰጡ ለማካሄድ ደግሞ ሲሆን ከከተማ ብትወጡ የፈለጋችሁበት ሂዱ አስፈላጊውን ወጪ በሙሉ እኔ ይችላል ትራንስፖርቱንም ጨምሮ ራሳቸው ጠቅላይ ሚኒስተሩ አሉ ከተማው እስከሆናችሁ እንትን ይበዛባችኋል ብጅታ ይበዛባችኋል እንደውም ወስዋስል ኸናስ ይወስዋሳችኋል በዚህ አማርኛ ነው ያሉት እና የዚህ አለታ አልተቀበለም ነበር ከፊሉ ሰው በተለይ ጠቅላይ እንትን እንዲሆን የሚፈልጉት አካላት አልተቀበሉም ነበር ወዓላ ራእሲህም ሙፍቲ ነበሩ ኢክራሙ አለን ክብሩ አለን በጥቅሉ እሳቸው ይሄ ጉባኤው የዚህ አለታ የተፈለገው የመተዳደሪያ ደንቡን ለመወያየት ነው እንጂ ጠቅላይ ሚኒስተሩ ምን አሉ ተወያዩ በደንብ አርጋችሁ ከዛ በኋላ ሹሙ ምናምን አድርጉ ተስማሙ አምጡ እናንተ ከሻሟችሁትና የተስማማችሁበትን አካል ጋር ተስማምተን እንሰራለን አሉ የዛለታ ሙፍቲ የዛለታ የሹመት የምናምን ጉዳይ ሳይሆን የመተዳደሪያ ደንብ ላይ ለመወያየት ያዝነው ቀጠሮ ነው ብለው አሉና ትንሽ አለፍ ብለው ተናገሩ ለምሳሌ እንደው ለመናገር ራሱ ይከብደኛል ብቻ በጥቅሉ ይሄ ነበር የሆነውና ይሄ ምርጫ ምናምን ተስማምቶ አንድ ሆኖ መስራት የሚባለው አይታሰብም ብለው ጠንከር አድርገው ሲናገሩ ጠቅላይ ሚኒስተሩም አመለያየት የሚባለው ነገር እንዳታስቡት ሁለት መጅሊስ በእኛ ዘመን አይሆንም ሙፍቲ በርሶ ዘመንም ህዝብ አይለያይ አንድ አድርጉት ምናምን ስለ አንድነት ኖርሶንም ብሎ ብቻ ምክራቸውን ሰጡ እንደ ልጅም እኔ ልምከራችሁ ምናምን ብለው ጠቅላይ ሚኒስተሩ በሰፊው አወሩ ከዛ ሙፍቲ ትንሽ ወጣሉና ደም ይፋሰሳታል እንጂ አንድነት የሚባለው ነገር አታስቡት ምናምን ትንሽ ከባድ ነበር ያ ሁላችንንም አስደንግጦ ነበር በዚህም ወገን ያለው ይሄ ጉዳይ አስደንግጦት ነበር ማለት አይጠበቅም ከአንድ አባት አንጠብቅምና ሆኖ ግን በዚህ አጋጣሚ ዶክተር ማይክ ስጡኝ አሉ ዶክተር ጄላ ሙፍቲ ምክትል ፕሬዝዳንቱ ማለት ነው ሙፍቲ ማይኩን ከለከሉና ለ ሸቃሲም ሰጧቸው ሸቃሲም ንግግር አደረጉ ሸቃሲም አመጡና ለዶክተር ሰጧቸው ዶክተር ንግግር አደረጉ እኔ የዛኔ ቤቱ ይያለ ያለው አለ እንግዲህ ፕሬዝዳንቱ ንግግር አድርገዋል እንደተዋረድ ምክትል ፕሬዝዳንቱ ንግግር ማድረግ ነበረባቸው ግን ጸሐፊው አደረጉ ቀድመው ከዛ በኋላ ሸቃሲም ለማን ሰጡ ዶክተር ሙፍቲ ለሸቃሲም ሰጡት ለጸሐፊው ሸቃሲም ስጡኝም አላለ ሙፍቲ ናቸው የሰጡት ቀጥል ብለው ሰጡት ቆሟል ሸቃሲም ዝም ብሎ እንዳስተናጋጅ ምናምን ነገር ቆሟል ለማንኛውም ንግግር አደረገሱ መልሶ ዶክተር ስጡኝ ሲሉ ሰጧቸው ዶክተር ተቀበሉና ሐዲስ አንድነት ምናምን ሲያወሩ ሙፍቲ ስለ አጀንዳው አውራ አሉት እንዴ አይነት ቪዲዮ አይተናል እሺ ስለ አጀንዳው አውራ ምናምን አሉት ለማንኛውም ያንን ጨረሰና አሁንም ማይክ ሰጡ ዶክተር ተመለሰ አሁንም ማይክ ጠየቁ ማይኩ ሙፍቲ አይሆንም ብለው ለእንትና ሰጡ ለቃሲም አመጣና ሰጣቸው ከዛ ዶክተር እዚህ ጋር እየተነሳ ያለ ጥያቄ አለ የመተዳደሪያ ደንብ ወሬ ነው የምናወራ ያለ ነው ስለዚህ የመተዳደሪያ ደንቡን ያረቀቁቱ ባለሙያዎች እዚህ ስላሉ እነሱ ቢያወያዩን ይላል በዚህ በኩል ያለው ድምጽ ሰለፊ የሚባለው ድምጽ እንደዛ ይላል ያንን ለማድረግ እድል አልተሰጠም ሁሉም እጁን አንስቷል ሙፍቲ በቃ ውይይቱን ቀጥያለሁ ምናምን ሲሉ ትንሽ እንትን ድምጽ በዛ የዚያኔ ዶክተር ማይኩን ተቀበሉና ምን አሉ እኔ በራእይ አሉ በአረብኛ የመተዳደሪያ ደንብ ስለሆነ ስለ ህግ ስለሆነ የምናወራው ያረቀቁቱ የህግ ባለሙያዎች እዚህ ጋር ስላሉ እነሱ ቢያወያዩ የተሻለ ይመስለኛል አሉ መጣደል ይመስለኛል ሐሳብ አሁን ስለወረቀቱስ የተናገሩት ነገር አለ ስለተበተነው ወረቀት አዎ ይሄ ወረቀት ከየት ነው የመጣው የሚል ጥያቄ በዛ ከዚህኛው ከሰለፊው ጀማዓ ከየት መጣ የልዩነት ቡድን የጥቤ ተባለው ከየት ነው ሲባል የዛኛው ቡድን ነው ተባለ የኛ ልዩነት አይደለም ይሄ ዶክተር በዚህ ራይ ምናሉ በዛ ዶክተር ምናሉ እኔ በበኩሌ ቃሲም አለ 5 ነጥቦችን ሰጥተዋል ዶክተርም አለ ዶክተር እኔ የሰጠሁት አንድም ነጥብ የለም አለ በለው በራእዬ ባለሙያ ቢያወያየን አሉ ስለነጥ ምንም አልሰጠውም የልዩነት ነጥብ እየሰጠውት የለም ቢሆንም ግን ባለሙያ አወያየን አሉ የዛኔ ሙፍቲ
ማይኩን ተቀበሏቸው። ያው ቦክስ ስንዘራ ምናምን መጣ። ዶክተር ወደ ኋላ ሸሹ፣ ሙፍቲ ተነሱ። አሁንም ዶክተር ወደ ኋላ ሸሹ፣ ሙፍቲ ተከተሉ። ሶስተኛ ስቴፕ ሸሹ። በዚህ አጋጣሚ ጫጫታ ተነሳ። ተው የሚል ጫጫታ ተነሳ። እንደውም የሐረሪው ተወካይ እረ ምንድነው ብለው ዘለው ተነሱ። የዚያኔ ያው የተፈጠረው ነገር ተፈጠረና ሙፍቲን ይዘዋቸው ወጡ። ስብሰባው በዛ ቆመ። ሸቃሲም መጡና ማረጋጋት ምናምን አድርገው አሁን በዚህ መንፈስ አናውራ፣ ወተን ሰላት እንስገድ፣ ምሳም እየደረሰ ስላለ ምናምን አሉ። ተወጣ። ምሳውም አልነበረም። ተሰገደ። ተመልሰ መጣን። ለመወያየት በቂ አልነበረም። ያለው እንትን ኢንቫይሮንመንቱ መንፈሳችን ጥሩ አልነበረም። የተረበሸ መንፈስ ነው። ስለዚህ በዚህ መንፈስ ከምንወያይ ያሉ ሸቃሲ 25ቱ ዑለማዎች ይቅሩ፣ ሌሎቹ ከክልልና ከምናምን የመጣችሁ በሙሉ ወደ ቤታችሁ ብትሄዱና ተረጋግታችሁ ምናምን አሉ። ሌላውም ይህንኑ ደገፈ። አንዳንድ ሸኾች ተነስተው አረጋጉ። እኛ ወጣ። 25ቱ እዛው ቀሩ። ምን እንደሆነ አናውቅም። ምን እንደተወራ እዛው ስላልነበራችሁ ከዛ በኋላ እንግዲህ 2 ቀን 3 ቀን አልፏልና እነዚህ ሂደቶች እንዴት ናቸው? ስብሰባውን ለማስቀጠል ምን ታስቧል? ምን አድርጋችኋል? ከዛ ወሬ ሰማን። ስብሰባው ነገ ይቀጥላል፣ ታዛቢ አካል መጥቶ ነገ ይቀጥላል ተባለን። ለመቼ? ለዛሬ ማለት ነው። ለዛሬ ነው ለትላንት? ትናንትና። ያ ትላንት ተባለን። ትናንትና ላይ ምን ተፈጠረ? ሄዶ አሁንም ገለልተኛ አካል ያወያየን በሚለው ሙፍቲ እኔን እንጂ ማወያየው አይሆንም አሉ። በዚህ ሰጣ ገባ ዙሁር ደረሰ። በዚህ ሐል ሆነው ዙሁር ደረሰና ሰዓት አለፈ። ሙፍቲ ተቆጥተው ሄዱ ተባለ። የደረሰን መረጃ ነው። አሁንም ሲሰረዝ ሰላም ሚኒስተሯ ተወካይዋ በድምጽ ብልጫ ውይይቱ ይቀጥል ጉባኤው ወይስ የሚል ሲሉ የድምጽ ብልጫ ሲባል ለቆጠራ ሰዎች ጥለው ወጡ ስለነበሩ ለቆጠራ አልተመቸም። ስለዚህ ነገ ሁላችሁም ኑና ተወያይተን መድረኩን ማን ይምራው ስለሚለው በስምምነት እናደርጋለን ተብሎ ለዛሬ ተቀጠረ። ዛሬ ይወያያሉ ብለን እየጠበቀን እያለ ደግሞ ዶክተር ጋር ሰላም ሚኒስተሩ ተወካይዋ ወይዘሮ አስማናት መሰሉኝ ተደወሉና ዛሬ የሰላም ሚኒስተር ራሳቸው ወደ ጅግጅጋ ለጉዳይ ስለሄዱ ነገ ላይ ጣዋቱኑ ተወካይ ከናንተ ውስጥ ከዚያም ከዚህ መስጂድ ያወያይና ከሰዓት በኋላ ስብሰባው ይካሄዳል ብለዋል የሚል መልእክት ደረሰ። ስለዚህ እናንተ የመንግስትን ውሳኔና ትዕዛዝ አክብራችሁና ተቀብላችሁ ለነገ ስብሰባ ለማድረግ ለነገ እየጠበቀን ያለ ነው። ቦታ ሁሉ ተመርጦ ምናምን ነበረ። የነገ ውሳኔን ነው የምንጠብቀው ማለት ነው። ኢንሻአላህ ያንን ነው የምንጠብቀው። ኸይር ይሆናል ብለን ተስፋ እናደርጋለን። ኢንሻአላህ